እንዳበሳጨችኝ ማ እኔ አረግነኝ ማንንም ያበካው ምግብ መበለው አንተ እያያት ሄደ ቆሻሻ ይቅርታ የኔ እናት አላየሁሽም ነበር እናትን ሂድና እዛ ፈልግ ደሃ ምንድን ያልሽው ምን ነው ገረመ ታውቂኛለሽ እንዴ አይቼ ደሃ ሰው መለየት አያቅተኝምሽ እንደዚህ ሲያዩሽ ባዶ ጭንቅላት ያለሽ አትመስይም እየሰደብከኝ ነው ላንቺ ስድብ ራሱ ሲያንስሽ ነው እኔ አረጋ አይደለም ባልሰራል ወይኔ ፋይሌ ወይኔ ጉዴ የኔ ወንድም እሱ ቃይኒ ነው ምን ነው ተረጋጋሽ እየሰደብሽ አትቀበይኝም ነበር በእናትህ ይቅርታ አድርግልኝ ጭንቀቱ ስለነበርኩኝ ነው እንደዚህ የሚያሰድብ ምን አይነት ጭንቀት ይዞሽ ነው ታናሽ ወንድሜ ተመርቆ የፕሮግራሙ ምግብ ስለተበላሸብኝ ነው በዚህ ሰዓት ደግሞ ምን ማድረግ እንዳለብኝ አላውቅም እና ለዚህ ነው ጨነቅሽው ቀላል እኮ ነው ምን ሆኖ ቀላል አንድ ቀን እኮ ነው የቀረው ሁሉም ነገር ቀላል ነው ግን ለሚሚሾ ሲሆን ሚሚሾ አዎ ሚሚሾ ኬተሪንግ ለተለያዩ ፕሮግራሞች ለልደት ለሰርግ ለመልስ ለቅልቅል ለፈለጋችሁት ፕሮግራም የሚሆን ኬተሪንግ ሚሚሾ አለን ትላችኋለች ጽድት ባለ ሙያ ጽድት ባለ አቀራረብ ሚሚሾ ኬተሪንግ የጾምም የፍስክም ታቀርብላችኋለች ጥፍጥናው ደግሞ እጅ ያስቆረጥማል እናንተም ተጠቅማችሁ አስተያየታችሁን እንድትሰጡን እንፈልጋለን ሚሚሾ ኬተሪንግ ለበለጠ መረጃ እታች ባለው ስልክ ቁጥር እየደወላችሁ ማዘዝም ማግኘትም ትችላላችሁ ሚሚሾ ኬተሪንግ ምንድን ነው የለበሽው የት ነበርሽ አይ ጓደኛዬ እኮ ታማ ሆስፒታል ሄጄ ነው ለዛው ነው እንደዚህ ለብሰሽ ነው ሆስፒታል የምትሄጂው አይ እንትን እኮ ነው ድንገት ጠራችኝና አተንተባተቢ እኔ ቤታችንን በሁለት እግር ለማቆም ከሀገር እየተንከራተትኩኝ እሰራለሁ አንቺ እዚህ ከማንም ጋር አረ ቃልዬ እንደዚህ እንዳሰብከው አይደለም እንዴ ላሰብ ዛሬ ብቻ አይደለም ፊልድ ወጣሁት ብዙ ጊዜ ወጥቻለሁ እንግዲህ ስንት ጊዜ እንደዚህ ሆነሽ እንደወጣሽ አላውቅም ከዚህ ሌላ ምን ላስብ አረ ቃልዬ እሺ ተረጋጋና አዳምጠኝ ዝበይ ሴሰኛ ቆይ እኔ ምን አጎደልኩብሽ ምንም አላጎደልክብኝም እና ምን ነው አመዳፋሽ አደረግሽ እኔ ለአንቺና ለቤቴ ስል ቀን ከሌት ደፋ ቀና እላለሁ አንቺ አንተ ደግሞ እዚህ ምን ታደርጋለህ እኮ ላስረዳህ እኮ ያልኩት እሱን እኮ ነው ምንድነው የምታስረጂ ምንድነው ተረጋጋና አዳምጣት ለኔ ብላ ነው እንደዚህ ሆነ የወጣችሁ አው ስራ ስላጣኩ ስራ ላስቀጥሮ ብዬ ነው እንደዚህ ለብሼ የወጣሁት ያው ሴትነቴን ልጠቀም ብዬ ነው ባለ ትዳር እኮ ነሽ እንደዚህ ለብሰሽ ወጥሽ ምን አይነት ስራ ነው የምታስቀጥሪው ይቅርታ ቃልዬ ለወንድሜ ስል ነው እሺ እሱ ሲሆን እንደዚህ ለብሰሽ መንገድ ላይ ሰው ያየሽ አረ ማንንም አላየኝም በያንጎ ነው የመጣሁት በያንጎ አው በዛ ላይ ቅናሽ ነው አፕሊኬሽኑን አውርደህ ስትጠቀም የመጀመሪያዎቹ 6 ጉዞዎች ላይ የ20% ዲስካውንት ታገኛለህ በጣም ቆንጆ ይመስላል ግን ይሄ ተግባራዊ የሚሆነው አፕሊኬሽኑን ከአፕ ስቶር ወይ ደግሞ ከፕሌይ ስቶር አውርደህ ስትጠቀመው ብቻ ነው በጣም አሪፍ ከዚህ በኋላ ግን ይሄንን ልብስ ለብሰሽ አይደለም ውጪ እቤት እንኳን ብለብሽው ችግር የለም አሁን ነይ ግባና ተኛ ወየው ጉዴ ዝም ብሎ ማለፍ አለ እንዴ ፍቅረኛ አለኝ የታል አይታየኝም እሱ ካየ መጥፎ ነው ለምን እንዳህያ ነው የሚገርፍክ እኔ ካየሁት ደግሞ ምን ታደርገዋለህ አህያ አራት ፍጠኝ ምንድነው ከኔ የምትፈልገው ልብሽን አይደለም የምትፈልግም አታገኘው ልቤ ተይዟል በዳ ነው ማለቴ በአህያ አረባ ከተወይ ልሄድበት እንዴ ሄጃለሽ መጀመሪያ ግን የወደቀውን ኤርፓዳንሽ ለምንድን ነው ማነሳው ባንቺ ምክንያት ስለወደቀ ቀልድ አይጠገብም ቀልድ በጣም ተረበሽ ነበር ማለት ነው ለነገሩ መራገጥ ብቻ ለለመደ ሰው ፍቅረኛ መሆን ትርፎዬ ነው ለምን አትተውኝም ለምን ነገሩን ታወሳስቢያለሽ ቀላል እኮ ነው ኤርፓዱን አንሺው ከዛ ሂጂ አላነሳም ከኔ መለየት አልፈለግሽም ማለት ነው ኡፍ ይሄው እንደውም ፍቅረኛ ይመጣል ከሁሉ ለብታ መልጥ ነው የሚሻልክ ምንድነው ችግር አለ አዎ ምን አርግ ይያልካት አረ ምንም ወገቤን ያመኛል ኤርፓዱን ልታነሳልኝ እየለመንኳት ነበር
ፍቅር ደግሞ ምን አለ ብታነሽለት? ከባድ ነገር አስመሰልሽው እኮ። ጤፍ ልጫንበት? አመሰግናለሁ። ሁሉ ነገሯ ተፈቃሪ